ወንድም ይነጋል፣ ንጋት ይሆንልሃል። ለአንድ ሰው ይነጋል። ሃሌሉያ! ለአንድ ሰው ይነጋል። የሚነጋበት ታይም ደርሷል። የጨለመብህ፣ የተገፋብህ ነገር ሁሉ ግራ የተጋባ፣ በሮች ሁሉ የተዘጋ ከዚህ ምሽት በኋላ ከዛሬ ቀን በኋላ ይነጋችኋል። ይነጋል። ላንተ ይነጋል ብለህ በኮሜንት ላይ ጻፍ። ይነጋል፣ ይነጋል። የጨለመብህ ይነጋል። ብርሃን ይወጣል በአንተ ፊት ለፊት። በጨለማ ላይ ብርሃን ይሆንልሃል። በህይወት ዘመን ላይ ብርሃን ይሆን። ብርሃን አይተ የማታውቅ የጨለመብህ ነገር ከእጅ ያመለጠብህ የተበተነብህ ጭንገፋ የበዛብህ ሰው ግራ የተጋባ ሰው ዛሬ አንድ መልእክት አለኝ። ይነጋሃል። የማይነጋ የመሰለ አንድ ጊዜ ዳንኤል በአንበሳ ጉድጓድ በተጣለ ሰዓት ላይ የሚነጋ አልመሰለም። ንጋት ይሆናል ብሎ አልጠበቀም። ሰዎቹም አልጠበቁም። ማንም ሰው አልጠበቀም። ዳንኤልን አንበሳ ይበላል ተብሎ ነው የተጠበቀ። ዳንኤል ግን በአንበሳ ጉድጓድ ውስጥ ብርሃን አይደለም በጨለማ ውስጥ ነበረ። ግን በዛ ውስጥ እያለ ሳይበላ ነጋ ለዳንኤል። ይነጋል ወንድም፣ ላንተ ይነጋል፣ ላንቺ እህት። ይሄን መልእክት የሚያምን ሰው ይነጋል እያለ መጻፍ ይችላል። ይነጋችኋል። ጨለማ የመሰለባችሁ ሰዎች፣ ግራ የተጋባችሁ ሰዎች፣ ሰው ፊቱን ያዞረባችሁ ሰዎች፣ ሁኔታ ፊትን ያዞረባችሁ ሰዎች፣ ጀርባ የመለሰባችሁ ሰዎች እግዚአብሔር እንዲህ ይለኛል፣ ይነጋችኋል። ይነጋል። በዓለም ያለ ሰዎች ኢትዮጵያውያን፣ ኤርትራውያን ይህን መልእክት ስሙ። እግዚአብሔር እንዲህ ብሎኛል፣ ይነጋችኋል። የጨለመባችሁ ዓለም ግራ የተጋባ በዚህ ሰዓት የሚሰሙ ጆሮ ጭው የሚያደርግ ነው። የሚሰማ ነገር ሁሉ ደስ የማሰኛ ነው። ግን ይነጋችኋል። ንጋት ይሆንልሃል። ብርሃን ይወጣሃል። በጨለማ ላይ ይነጋል። ብርሃን ይሆንልሃል። ዴላራታ ቻንታ ግሎሪያንስ ቤሎሮቶቾንቶ ግሎሪ ያዕቆብም እኮ ከታገለ በኋላ ሳትባርከኝ አልለቅም ካለ በኋላ እንዲህ ነው የሆነው። ሳትባርከኝ ማን ነው ስምን ብሎ በጠየቀ ሰዓት ላይ ስሚ ከዚህ በኋላ ያዕቆብ አትባልም ብሎ ስምን እንደቀየረ ስምህ ይቀየራል። ዝናህ ይቀየራል። ወንድም ስምህ ይቀየራል። ስምን የሚቀይር ኢየሱስ በአጠገብህ ላይ ሆኗል። የመንፈስ ቅዱስ ኃይል ካንተ ጋር ነው። የመንፈስ ቅዱስ ኃይል ካንቺ ጋር ነው። ታምራትን የሚያደርግ የእግዚአብሔር ክብር ካንተ ጋር ነው። ክብርን የጠመሰው ካለ አሜን እያለ ይቀበላል። ሃሌሉያ! ለምን? እግዚአብሔር ይነጋችኋል ብሎኛል። ይነጋሃል ወንድም፣ እህት ይነጋል። ጨልሞሃል። እምባውን የሚያብስ ሰው የለም። እንቆቅልሽ ሆኗል። ግራ ተጋብቷል። ነገር እንቆቅልሽ ነው። አጠገቤ ያሉ ሰዎች አልፎ ሄደዋል። ካንተ ጋር የተነሱ ሰዎች ካንተ በላይ ሆነዋል። አንተ ግን አርፍዶ የተነሳ ብትነሳ እግዚአብሔር ይቀድመሃል። ከማንም የሚያስቀድም ጌታ እንዲህ ብሎኛል፣ ይነጋል። በጨለማው ልክ በይጥፍ ይነጋል። ወንድም በይጥፍ ይነጋል። እህት በይጥፍ ይነጋችኋል። ሃሌሉያ! ለያዕቆብ ብርሃን እንደነጋ ጴኒኤልን በደረሰ ሰዓት ላይ ብርሃን በጨለማ እንደበራ በአንተ ፊት ለፊት ላይ ብርሃን ይበራል። ሃሌሉያ! አንድ ጊዜ በግብፃውያን ላይ በእስራኤልና በግብፃውያን ልዩነት እንደሆነ ከዚህ በኋላ ጌታ ጌታ ለሚሉ ሰዎች ጌታ ጌታ የሚሉ የጌታ ጥማት ያላችሁ ሰዎች እነግራችኋለሁ። በእስራኤልና በአንተ በግብፃውያን ልዩነት እንዳመጣ በአንተ ዙሪያ ላይ እግዚአብሔር የልዩነት መንፈስ ያደርጋል። የልዩነት ክብር በአንተ ላይ ይሆናል። ከዚህ በኋላ በአንተ ፊት ለፊት ላይ አይጨልምብህ። በጠላት መንደር ይጨልምሃል፣ በአንተ መንደር ብርሃን ይሆናል። ሃሌሉያ! ማን ነው አንድ ሰው በእኔ መንደር ብርሃን ይሆናል የሚል? ሃሌሉያ! ከዚህ በኋላ በብርሃን ውስጥ ትመላለሳለህ። ብርሃኑም ኢየሱስ ነው። እኔ የዓለም ብርሃን ነኝ አለ። እሱ የዓለም ብርሃን ነው። ክርስቶስ የዓለም ብርሃን ነው። ብርሃን ባለበት ጨለማ አይሆንም። ብርሃን ባለበት
ጨለማ አይሆንም። የተዘጋ ነገር አይሆንም። የተሰወረ ነገር አይኖርም። የተደበቀ ነገር አይኖርም። ብርሃን ባለበት ላይ የጨለመባችሁ ሰዎች በበሽታ ጨልሞብህ ከሆነ ጤንነትን አጥተህ ከሆነ ዛሬ እግዚአብሔር እንዲህ ብሎኛል። ጨልመዋል። ቀን የጨለመባችሁ ሰዎች እንኳን አይደለም ምሽት ቀን የጨለመባችሁ ሰዎች ዛሬ ይህን መልስ ስሙ። እግዚአብሔር እንዲህ ይላል፣ በታምራት እጅ አንተን አወጣለሁ፣ በታምራት እጅ እዳስሳለሁ፣ በታምራት እጅ እፈውሳለሁ። የትኛውም በሽታ ለኢየሱስ ስም ብል ነው። ሃሌሉያ። ኢየሱስ ዛሬ በዚህ ሰዓት ላይ በአንተ ላይ ብርሃንን አወጣዋለሁ። የብርሃን ሰዎች ሃሌሉያ። እስኪ የብርሃን ሰው ነው በሉት። የጨለማ ሰው አይደለም። ኢየሱስ አበራችኋለሁ አለ። ብርሃን ይሆንላችኋል አለ። በዓለም ሳለ የዓለም ብርሃን ነኝ አለ እግዚአብሔር። ቀን ሳለ የላከኝን ስራ አደርግ ዘንድ ይገባኛል አለ ኢየሱስ። የሚሰራበት ቀን ይሄ ነው። ኢየሱስ በስራ ላይ ነው። ይሰራሃል። በአንተ ይሄን ኢማን ይሰራሃል። ዛሬ ይሄን መልስ ለሚሰሙ እግዚአብሔር በቤትክ ላይ፣ በሕይወትክ ላይ፣ በዘመንክ ላይ፣ በልጆችክ ላይ፣ በትዳርክ ላይ፣ በኑሮክ ላይ፣ በስራህ ላይ፣ በእቅድክ ላይ እግዚአብሔር ትልቅ ብርሃን ይዞ እየመጣ ነው። ግን የሚሰማ ነገሮች ሁሉ ጭው የሚያደርግ ጆሮ ጭው የሚያደርግ የሚታዩ ነገሮች የማያስደስት ዘመን ላይ ነው። ጌታ ለሚሉ ሰዎች ትልቅ ብርሃን ይወጣል ይለኛል የጌታ መንፈስ። ሜላራታቻን ተክሎሪያንስ ሰፓርት ቴሌቪዥን ተክሎሪያንስ ይነጋችኋል። ይበላል ተብሏል፣ አልተበላም። ይሞታል ተብሏል፣ አይሞትም። ይጠፋል ተብሏል፣ አይጠፋም። የተነካ ሰውና የተነካችሁ ሰዎች፣ በእግዚአብሔር መንፈስ የተነካችሁ ሰዎች፣ በእግዚአብሔር ቃል የተነካችሁ ሰዎች ዛሬ ነግራችኋለሁ። ከዚህ ቀን በኋላ እግዚአብሔር በአንተ ፊት ለፊት ላይ ትልቅ ብርሃን ይወጣል። ትልቅ ሌሊት ይወጣል። ኢየሱስ ሲገባ ቤቱ ብርሃን ይሆናል። ኢየሱስ ሲገባ ጨለማ አይሆንም። ኢየሱስ የገባ ቤት ይሄ ቤት ነው። ኢየሱስ ገብቷል። ብርሃን ይሆናል። ወንድም ብርሃን ይሆንልሻል። እህት እግዚአብሔር ከዚህ በኋላ የብርሃን ሰዎች ናቸው። እግዚአብሔር ይባርካችሁ። ይህን መዝሙር እንሰማለን። ጌታ
ያምሮበታል በጌታዬ ቤት ያምሮበታል በኢየሱሴ ቤት ያምሮበታል በጌታዬ ቤት ያምሮበታል በመንገዴ የቀደመ በሞት ምድር ጥላዬ ሆነ በሞት ምድር ጥላዬ ሆነ ሞገስ በኔ በቤት ፈሷል ሆነ በሞት ምድር ጥላዬ ሆነ ሞገስ በኔ በላይ ፈሷል በኢየሱሴ ቤት ያምሮበታል በጌታዬ ቤት ያምሮበታል በኢየሱሴ ቤት ያምሮበታል በጌታዬ ቤት ያምሮበታል በመንገዴ የቀደመ በሞት ምድር ጥላዬ ሆነ በሞት ምድር ጥላዬ ሆነ ሞገስ በኔ በቤት ፈሷል በኢየሱሴ ቤት ያምሮበታል በኢየሱሴ ውስጥ ያምሮበታል በኢየሱሴ ቤት ያምሮበታል በኢየሱሴ ውስጥ ያምሮበታል Get